ዋትስአፕ ጋይስ እንግዲህ ዛሬ ሃይኪንግ ነው። እንግዲህ ከማን ጋር እንደመጣው ቅዱስ ተፈሪ ጋር ቅዱስ ተፈሪ ይባላል። ከባቾቼ ልጆች ጋር በጣም ቪዲዮ እየሰራን ነው። እንግዲህ እኔ ከመጣሁ 6 ወር ምናምን ቅዳ ግን እንደው ላስት ታይም ወይም በህይወት እሺ ስንት ያርገህ ታውቃለህ? ምን ሃይክ እዚህ የአብርሃሙ እሺ መቼ ይሆናል እሱ? ላስት ይር 1 አመት እኔ 6 ወር ሆኖኛል። እንግዲህ ዛሬ እንዴ ይሄን ነገር ግን እንዳዲስ እያየሁት ነው። ብቻ ይመቻችሁ። ወንጪ ደርሰናል። ይኸው ፏፏቴው ያያችሁት ነው። ፏፏቴው ይሄ ሎ በጀት ወንጪ ይባላል። ሰው ባለው ነው የሌለን ነገር መታ በቃ መዝናናት ያስፈልግምና በቃ ወንጪ በሉት። ይኸው ፏፏቴው እስኪ ያ ታወራረዷ ራሱ ጋይስ ጉዞ ወደ ድሬ ጀምረናል። ይኸው የድሬን ባቡር ይዘን ወደ ድሬ እንገባለን። ብር ከፍላችሁ ምናምን አትሂዱ። ፋራቱ እግር አላችሁ ባቡሩን ይዛችሁ መሄድ ነው። ይሁት እንግዲህ ትልቅ እንደሆነ ይመቻችሁ። ልንሄድ ነው እንግዲህ ሰብስክራይብ አድርግ። ተወጥቷል። እስቲ ወደዚህ እና ያው አንዳንድ ህይወት ላይ ችግር ሲያጋጥማችሁ ዝም ብላችሁ ዛፍ ላይ ቁጭ በሉ። በቃ ምክር ይሄ ነው። አያችሁ ዛፍ ላይ ቁጭ ማለት ብዙ ነገር ያቀልላችኋል። በቃ ህይወት ግራ ሲገባችሁ ምናምን ሲከብዳችሁ ምናምን ዛፍ ላይ እንደኔ ቁጭ ስላላችሁ እንዴት እንደምወርድ እግዚአብሔር ያውቀው። ግን አሁን እንዴት ትወጣ ነው አንተ? ቤት በዛ ሳይድ ነው አይመችማ። ሌላ ዛፍም ሞክራ ኖርማል ዩቴን ሰብል አሁን ሰው እንዴት ይሄን ቪው ይጣላል እንዴ? እዚህ ሁሌ ብትመጡት ሰው አይገርምም? ያያችሁ እና ሰብል አለ እዚህ ጋር ዋን ውሃ አለ እኔ ያለው ይት እግዚአብሔር እንዴት ጸዴ ነው። ቅዳ ራሱ በቃ ተገርማለች። ግዴታ ነው መምጣት አለባችሁ። ደግሞ ላይክ እያደረጋችሁ ምንም ላይክ አታረጉ፣ ሰብስክራይብ አታረጉ። ስነ ስርዓት ይኸው እኔ ለእናንተ ማሳ ለማሳ ሄዳለሁ፣ እናንተ ትገርማላችሁ። ግን ምንድነው ችግሩ? እነሱ እንደዚህ አይነት ቦታ ሄዱ ችግር አትሄዱም። ችግሩ እናንተ አትሄዱም፣ ብርቃችሁ እንደዚህ አይነት ቦታ ብርቃችሁ ስለሆነ። ግን ሰብስክራይብ አድርግ፣ ዝም ብለህ ቪዲዮን አትይ፣ ዝም ብለህ ሰብስክራይብ አድርግ። ሲያስጠላኝ የዛሬው ቪዲዮ ወረ ማለት የዛሬው ቪዲዮ አላልኩ። የዛሬው ቪው ልክ አይደለም። ይሁት እስኪ እግዚአብሔርን ይሁት ለሰንሴት አለ እዛ ግን ቅዳ ያው ብዙ ጊዜ ቪዲዮ ውስጥ የማይገባው እየተደመመ እስኪ እስካሁን ያለን ኤክስፒሪየንስ እስኪ እኔ እንጃ ይሆናል ለማውራት ይከብዳል ራሱ ቆየው በቃላ እንደዚህ ካረኩና አራ እኔም በጣም ቆይቻለሁ። እግዚአብሔር ብቻም ብትሆን ደግሞ በቃላ ታወራለህ ብቻ አራኒ እተውሻለሁ። ምን ችግር አለ? ሜዲቴት ታደርጋለህ? እተውሻለሁ። እኔ ምንም ሜዲቴት አላረግም። ምንም ዝም ብዬ ማየት ነው። እሺ እኔ ስራ እሱ ግን ሜዲቴት ያደርጋል፣ ማኒፌስት ያደርጋል፣ ሪቹዋልም ይሰራል ትንሽ እና የዛሬው ቪዲዮ ይኸው ልክ አይደለም። እግዚአብሔርን ይኸው
እያልኩ እሺ ጋይስ እንግዲህ ስልካችን ተሰብረው ስልካችን እስኪ ኤክስፒሪየንስን እስኪ ንገረኝ እስኪ ግን ኢንተርቪው እንዳይመስል ግን ናቹራል ነው ዝም ብለን በቃ የፈለግከው ነው በቃ ግን ያበደ ነው በጣም በጣም የሚገርም እንዴት አለ ማለት ኤክስፔክት አድርጋ በቃ እግዚአብሔርን አላረኩም ይሄ በቃ አዲስ አበባ ውስጥ አለ እንኳን ብትል አይ እንትን እኮ ነው ወቅቱም ነው ጋይስ ወቅቱም በጣም ጸዲ ነው ወቅቱ እና አሁን እንግዲህ አረፍ ብለናል ተራራ ላይም ባንሆንም ግን ጫፍ ላይ ነገር ላይ ደርሰናል ሰንሴቷን እያየናት ነው ፀሐይዋ በቃ ድሪም ላይፍ እሟ የሆነችና አሁንም የሚያስጠላው ደቤት ስንመለስ በቃ እግዚአብሔር አዎ የሆነ እዚሁ ብትል በቃ የሆነ ዝም ብለህ እዚሁ በቃ አንተ እንዳትወርቅ ስነ ስርዓት ያዝ እየተንገዳገደ እና ብቻ አሪፍ ነው ብቻ ተመችቷል ስንት ሰጠዋለህ ከ10 እስኪ የደበረኝ ምን እንደሆነ ታውቃለህ ቤቶቹ ኦኬ ክሊር ቢሆን በቃ ክሊር ቢሆን ምንም ማታየው ነገር እንደዚህ እኔም እኮ ያልኩህ እዛኛው ተራራ ላይ ብንወጣ የምታየው ነገር በቃ ከተማ ነውና ደስ አይልም በቃ እዛም ላይ ከተማ ታለ ሜዳ ማለት ነው ግን ባለፈው እዛ ጋር እሱን ቀንሼው 8 ሰጠዋለሁ 8 በጣም አሪፍ በጣም በቃ ለኔ ተራራ ካየው 10 ከ10 ነው አንተ ሬት 10 አዎ እኔ ተራራ ድንጋይ ካየው እንደዚህ በቃ ውስጤ ነውና እየመሸ ነው እንሄድ ነው እዛ ጋር ግን የሆነ ድልድይ አለ የቱ እዛች ጋር እንጂ መኪና ያልፋል ማለት ነው ብቻ ይመቻችሁ ጋይስ እናንተ አታዩትም ቀኑ አታዩ ይመቻችሁ ይሜ ጋይስ እንግዲህ በዚህ ጨለማ መንገዱ አይታየንም እየሄድን ነው ግን እየሄድን ነው በጣም ጨለማ ነው አያጅቦ ሊመጣ ይችላል አይ አሁን እንኳን አይመጣም ግን በጣም አዛ የሆነ መንገድ እየሄድን ነው የሆነ ቦታ ስንሄድ ዴዴንድ የሆነ ቦታ ስንሄድ ዴዴንድ ነው ብቻ እስኪ ቤት ከደረስን ሰብስክራይብ አድርግ